በጥንታዊ ታሪክ ውስጥ አንድ ሰው እጅግ አስደናቂ የሆነ ነገር እንዳሳካ ቢሰሙስ? እግዚአብሔር ራሱ ሞት የእርሱ ጣፋንታ እንዳልሆነ የወሰነበት በክፋት በተሞላች ዓመፅ ምድርን በሞላባትና የሰው ልጅ ፈጣሪውን በረሳበት ዓለም ውስጥ ሕይወቱ እግዚአብሔርን እጅግ ስላስደሰተው ብቻ በሞት ሳይሆን በአምላካዊ ምስጢራዊ ለውጥ መነጠቅ ከምድር የጠፋ አንድ ሰው ነበር። ይህ ከሔዋንና ከአዳም ትውልድ ሰባተኛው ስለሆነው ስለ ሄኖክ ታሪክ ነው። እርሱ በምድር ላይ ለ365 ዓመታት ከቆየ በኋላ ሞትን ሳይቀምስ እግዚአብሔር ወደ እርሱ የወሰደው ታላቅ ሰው ነው። ሕይወቱ ስለ ዘላለማዊ ዕድላችን ምስጢር ቁልፎችን የያዘ ሲሆን ከእግዚአብሔር ጋር በቅርበት መመላለስ ምን ማለት እንደሆነ ያስተምራል። የአንድ ሰው እምነት ሁሉንም ነገር እንዴት እንደለወጠና ታሪኩ ለእግዚአብሔር ለሚቀርቡ ሁሉ ለምን እንደ ተስፋ ብርሃን አንዳች ነገርን እንደሚቀጥል ለማወቅ ተዘጋጁ። ታሪኩ የሚጀምረው የሰው ልጅ ከጀመረበት ጊዜ አንስቶ እስከ መጣበት የተቀደሰ የዘር ሐረግ ነው። አዳምና ሔዋን ልጃቸውን አቤልን በወንድሙ በቃየል ቅናት ካጡ በኋላ እግዚአብሔር በሌላ ልጅ ባረካቸው። ዘፍጥረት ምዕራፍ 4 ቁጥር 25 እንዲህ ይለናል። ታሪኩ የሚጀምረው የሰው ልጅ ከጀመረበት ጊዜ አንስቶ እስከ መጣበት የተቀደሰ የዘር ሐረግ ነው። አዳምና ሔዋን ልጃቸውን አቤልን በወንድሙ በቃየል ቅናት ካጡ በኋላ እግዚአብሔር በሌላ ልጅ ባረካቸው። ዘፍጥረት ምዕራፍ 4 ቁጥር 25 እንዲህ ይለናል። አዳምም እንደገና ሚስቱን አወቀ፣ እርሷም ወንድ ልጅ ወለደች። የቃየልም ደም አፍስሶታልና እግዚአብሔር በምትኩ ሌላ ዘር ሰጠኝ ብላ ስሙን ሴት ብላ ጠራችው። ይህ የሌላ ልጅ መወለድ ብቻ አልነበረም። በሰው ልጅ ታሪክ ውስጥ በጣም ጨለማ በሆኑት ዘመናት ሁሉ የእውነትን ፋና የሚያበራ ቅዱስ የዘር ሐረግ መጀመሪያ ነበር። ከሴት ዘር የእግዚአብሔርን ስም የሚያስጠሩ ሰዎች መጡ። ዘፍጥረት ምዕራፍ 4 ቁጥር 26 እንደሚያሳየው ለሴትም ደግሞ ወንድ ልጅ ተወለደለት፣ ስሙንም ሄኖስ ብሎ ጠራው። በዚያን ጊዜ የእግዚአብሔርን ስም መጥራት ጀመሩ። እነዚህ ሰዎች ፍጹም አልነበሩም፣ ነገር ግን የእግዚአብሔርን ፍርሃትና እምነት ለልጆቻቸው የሚያስተላልፉ አባቶች ነበሩ። በዘፍጥረት ምዕራፍ 5 የተቀደሰ መዝገብ እንደ ወርቃማ ክር ጊዜን ያሳያል። ይህ የአዳም ትውልድ መጽሐፍ ነው። እግዚአብሔር ሰውን በፈጠረ ቀን በእግዚአብሔር አምሳል ፈጠረው። ወንድና ሴት አድርጎ ፈጠራቸው፣ ባረካቸውም። በተፈጠሩበትም ቀን ስማቸውን ሰው ብሎ ጠራቸው። ከአዳም ሴት ተወለደ፣ ከሴት ሄኖስ፣ ከሄኖስ ቃይንና ከቃይን መላልኤል፣ ከመላልኤል ያሬድ ተወለዱ። እያንዳንዱ ትውልድ ሁሉ የሆነ ነገርን ይዞ ነበር፣ የእግዚአብሔርን ዕውቀትና የተስፋውን ቃል መጠበቅ። እነዚህ አባቶች የኖሩት እጅግ ረጅም ዕድሜ ነበር። አንዳንዶቹ ወደ 1000 ዓመት ይደርሳሉ። አዳም ራሱ 930 ዓመት ኖረ። 9 ትውልዶች በምድር ላይ ሲመላለሱ ለማየት በቅቷል። ሴት 912 ዓመት ኖረ። ሄኖስ 905፣ ቃይናን 910 ዓመት፣ መላልኤል 895 ዓመት ኖሩ። እነዚህ ሰዎች የዘመናት የሰው ልጅ ታሪክ ምስክሮች ነበሩ። በእነዚህ ረጅም የሕይወት ዘመናት እነዚህ አባቶች እምነታቸውን ለማስተላለፍ ስፍር ቁጥር የሌላቸው አጋጣሚዎች ነበሯቸው። ከ900 ዓመታት በላይ የሚኖር ሰው ለልጅ ልጆቹ ስለፈጠራቸው አምላክ ያስተምር ነበር። እነርሱ የሕያው የእግዚአብሔር እውነት ትክክለኛ ቤተ መጻሕፍትና በእነርሱ ታማኝነት ላይ የተመሰረቱ ሕያዋን ምስክሮች ነበሩ። በዘር ሐረግ ውስጥ ያለው እያንዳንዱ ስም የእምነትና የተስፋ ታሪክን ይናገራል። አዳም ማለት ሰው ማለት ነው። ይህም ስለ ሰው ልጅነትና ለእግዚአብሔር ስላለን ፍላጎት ያስታውሰናል። ሴት ማለት የተሾመ ወይም የተሰጠ ማለት ነው። ይህም ከአቤል ሞት በኋላ የእግዚአብሔርን ምሕረትና ጸጋ ያሳያል። ሄኖስ ማለት ሟች ወይም ደካማ ማለት ሲሆን የሰው ልጅ በፈጣሪ ላይ ያለውን ጥገኝነት ያመለክታል። ቃይናን ማለት ደግሞ ያገኘው ወይም ንብረት ማለት ሲሆን የእግዚአብሔርን ስጦታዎች ይገልጣል። መላልኤል ማለት የእግዚአብሔር ምስጋና ማለት ሲሆን አምልኮ የሕይወታቸው ማዕከል እንደነበር ያሳያል። ከዛም ያሬድ መጣ፣ ስሙም መውረድ ወይም ወረደ ማለት ነው። እርሱ 962 ዓመታት ኖረ። ያሬድ በተወለደበት ጊዜ
ዓለም ወደ ታላቁ የጥፋት ውሃ የሚያመራውን መንፈሳዊ ውድቀት ምልክቶችን እያሳየች ነበር። ነገር ግን በዚያ ጨለማ መካከል እግዚአብሔር ልዩ የሆነ ነገር እያዘጋጀ ነበር። ዘፍጥረት ምዕራፍ 5 ቁጥር 18 ያሬድ 162 ዓመት ኖረ፣ ሄኖስን እንደወለደ ይነግረናል። ያሬድ 162 ዓመት ሲሆነው ሁሉንም ነገር የሚቀይር ልጅ ወለደ። ይህ ልጅ ከቀደሙት ሁሉ የተለየ ነበር። ከአዳም ሰባተኛው ትውልድ መሆኑ ልዩ ትርጉም አለው። 7 የእግዚአብሔር ፍጹምነት ቁጥር ነው። ያሬድ አዲስ የተወለደውን ልጅ ሲያይ ትንቢታዊ የሆነ ስም መረጠለት። ስሙንም ሄኖክ አለው። ይህም በዕብራይስጥ ቋንቋ የተወሰነ፣ የተጀመረ ወይም የሰለጠነ ማለት ነው። ይህ የዘፈቀደ ምርጫ አልነበረም። በዚያ ዘመን ስሞች ትልቅ ክብደት ነበራቸው። የወላጆችን ተስፋና ለልጃቸው ያላቸውን ዓላማ ይሸከሙ ነበር። ነገር ግን ሄኖክ የተወለደው በሰላምና በጽድቅ ዓለም ውስጥ አልነበረም። ምድር በበጎና በክፉ እርሱን ሙሉ በሙሉ በረሱ ሰዎች መካከል የጦር ሜዳ እየሆነች ነበር። ዘፍጥረት ምዕራፍ 6 ቁጥር 5 ይህንን ጊዜ ሲገልጽ እንዲህ ይላል፣ የሰው ክፋት በምድር ላይ እንደበዛ የልቡም ሐሳብና ምኞት ሁሉ ዘወትር ክፉ ብቻ እንደሆነ እግዚአብሔር አየ። ይህ ዓለም ክፋት የተለመደበት፣ ሰዎች ፈጣሪያቸውን የረሱበት፣ ጀርባቸውን የሰጡበት ዓለም ነበር። ይህ በሆነበት ጊዜ ግን እግዚአብሔርን የሚፈሩ ታማኝ ሰዎች ቅሪት ነበሩ። የሴት ዘሮች የእግዚአብሔርን ስም በመጥራት በመስገድና እርሱን በመፈለግ ቀጠሉ። እነርሱ በጨለማ ውስጥ የሚያበሩ መብራቶች ነበሩ። ሄኖክ የተወለደው በዚህ መንፈሳዊ የጦር ሜዳ ውስጥ ነው። ይህ ከባቢ የእርሱን ባህሪ ቀረጸው፣ እምነቱን አጠነከረለት፣ እንዲሁም ከእግዚአብሔር ጋር ለነበረው አስደናቂ ግንኙነት አዘጋጀው። እነዚህ ሰዎች ሕይወት ከዚያ አካላዊ ዓለም ያለፈ ትርጉም እንዳለው፣ ከግል ደስታ ወይም ከምድራዊ ስኬት በላይ የሆነ ዓላማ እንዳለ የተረዱ ነበሩ። በሌላ በኩል የቃየል ዘሮች በሰው ልጅ ስኬትና በራስ መተማመን ላይ የተመሰረተ ስልጣኔን ገንብተው ነበር። ውብ ሙዚቃና አስደናቂ አርኪቴክቸር እንዲሁም የላቀ ቴክኖሎጂን ፈጥረው ነበር። ከተሞቻቸው በእንቅስቃሴና በፈጠራ ይሞቁ ነበር። ነገር ግን ለሁሉም ስኬቶቻቸው የመፍጠርና የመገንባት ችሎታን የሰጣቸውን አካል ረስተው ነበር። እንደ አማልክት የራሳቸውን ዕድል ፈጣሪዎች ሆነው ይኖሩ ነበር። ይህ ዓለም ለወጣቱ ሄኖክ ስለ መልካምና ክፉ ነገር፣ ስለ ትክክልና ስህተት፣ ስለ ዘላለማዊና ጊዜያዊ ሁነት ያለውን ግንዛቤ የሚቀርጽ ነበር። እነዚህን ሁለት የሕይወት ጎዳናዎች ጎን ለጎን እያየ የየምርጫውን ውጤት እየተመለከተ በእግዚአብሔር ጥበብና በሰው ሞኝነት መካከል ያለውን ልዩነት መለየት እየተማረ ያድግ ነበር። የዘመኑ መንፈሳዊ ሁኔታ ወደፊት ለሚገለጠው አስደናቂ ታሪኩ መነሻ ሆኖታል። በሴት ዘሮችና በቃየል የዘር ሐረግ መካከል ያለው ልዩነት በየጥቂቱ እየጎላ መጣ። ሁለቱም ከሔዋንና አዳም የተገኙ ቢሆኑም እጅግ የተለያዩ መንገዶችን መርጠዋል። የቃየል ዘሮች የመጀመሪያዎቹን ከተሞች የገነቡና በቴክኖሎጂና በባህል አስደናቂ እድገት ያሳዩ ነበሩ። የዘፍጥረት ምዕራፍ 4 ቁጥር 20 እስከ 22 ስኬታቸውን ያሳየናል። ያባል በድንኳን የሚኖሩ ከብት ያላቸው ሁሉ አባት ነበር። ወንድሙም ዮባል ይባል ነበር። በገናና እምቢልታ የሚጫወቱ ሁሉ አባት እርሱ ነበር። ሲላም የናስና የብረት ባለሙያ የነበረውን ቱባል ቃይን ወለደች። እነዚህ ሰዎች ቀላል ሕይወት የሚኖሩ ቀላል ሰዎች አልነበሩም። ሙዚቃን አዳብረው ልብን የሚያነሳሳና ነፍስን የሚነካ ውብ ዜማዎችን ይፈጥሩ ነበር። የብረታ ብረት ሥራን ተምረው የተለያዩ መሳሪያዎችን ቀጥቅጠው ይሰሩ ነበር። እንስሳትን ማዳበርና ሀብትን በማከማቸት አስደናቂ ከተሞችን መገንባት የሚያስችላቸው ቀልጣፋ የአኗኗር ዘይቤዎችን ፈጥረው ነበር። እነሱ የጥንቱን የሰው ልጅ ባህል የፈጠሩ አዳዲስ ፈጣሪዎች፣ አርቲስቶችና የእጅ ባለሙያዎች ነበሩ። ነገር ግን ለሁሉም ስኬቶቻቸው በቃየል ዘር ውስጥ አንድ ነገር ይጎድል ነበር። ዕውቀት ነበራቸው፣ ግን ጥበብ አልነበራቸውም። ኃይል ነበራቸው፣ ግን ሰላም አልነበራቸውም። ስኬት ነበራቸው፣ ግን ዘላቂ ደስታ አልነበራቸውም። ከሁሉም በላይ ከፈጣሪያቸው ጋር ምንም አይነት ግንኙነት አልነበራቸውም። እግዚአብሔር እንደሌለ፣ የራሳቸው ዕድል ፈጣሪ እንደሆኑ፣ ይህ ዓለም ብቻ እንዳለ አድርገው ይኖሩ ነበር። ከተሞቻቸው በአመጽና በሙስና የተሞሉ ነበሩ። ልባቸውም በትዕቢትና በራስ መተማመን ደንድኖ ነበር።
በአንጻሩ የሴት ዘሮች ሙሉ በሙሉ የተለየ መንገድን መርጠዋል። በምድር ሁሉ ላይ የጌታን ስም በመጥራት ይታወቁ ነበር። ሕይወታቸው በሚያስደንቅ ሕንፃዎች ወይም በቴክኖሎጂ እድገቶች ሳይሆን በእምነት በምልጃና ለእግዚአብሔር ባላቸው መሰጠት የተለየ ነበር። አዘውትረው ይጸልዩ፣ ይዘምሩ፣ የዘፍጥረትን ታሪኮችና የእግዚአብሔርን ተስፋዎች ለማስታወስ ይሰበሰቡ ነበር። ይህ ዓለም ጊዜያዊ እንደሆነ፣ እውነተኛ ቤታቸው ከእግዚአብሔር ጋር እንደሆነ በመረዳት ይኖሩ ነበር። የቃየል ዘሮች በራሳቸው ጥንካሬና ጥበብ ሲታመኑ፣ የሴት ወገን ግን በሁሉን ቻይ በሆነው በእግዚአብሔር ላይ ያላቸውን ጥገኝነት ያሳውቁ ነበር። እነሱ የተፈጠሩ ፍጡራን እንጂ በራሳቸው የተፈጠሩ አማልክት እንዳልሆኑ ያውቁ ነበር። ችሎታቸውና በረከታቸው ከእግዚአብሔር የመጣ መሆኑን ተረድተው በምስጋና ይኖሩ ነበር። ለልጆቻቸው ተግባራዊ ክህሎቶችን ብቻ ሳይሆን መንፈሳዊ እውነቶችን፣ የሞራል እሴቶችንና ስለ እግዚአብሔር ባህሪና መንገዶች ዕውቀትን ያስተላልፉ ነበር። ወጣቱ ሄኖክ ወደዚህ የቅራኔ ዓለም ተወልዶ ማደግ ጀመረ። እንደ ልጅ እነዚህን ሁሉ የሕይወት መንገዶች በአድናቆት ይመለከት ነበር። የቃየል ዘሮች ለደስታ ለስልጣንና ለንብረት በመኖር ጊዜያቸውን እንደሚያሳልፉ ይመለከት ነበር። ሁሉም ነገር እንዳላቸው ቢታይም ግን መቼም እንደማይረኩ፣ ሁልጊዜ ተጨማሪ ነገር እንደሚፈልጉ፣ ሁልጊዜ ለቁጥር እንደሚታገሉ፣ ሁልጊዜ ለሚቀጥለው ስኬት ወይም ዕድል እንደሚተጉ ይከታተል ነበር። ነገር ግን በቤተሰቡ ውስጥ ሄኖክ የተለየ ነገር አየ። ምንም እንኳን ቀላል ሕይወት ቢኖሩም፣ ምንም እንኳን ጥቂት ንብረት ቢኖራቸውም፣ ምንም እንኳን በዓለም ቢናቁም ሌሎች የሌላቸው ነገር እነርሱ ነበራቸው። ሰላም፣ ደስታ፣ ዓላማና ከሁሉም በላይ የእግዚአብሔር መገኘት። እንደሚወደዱም ያውቁ ነበር። ዓላማ እንዳላቸው ጠንቅቀው ያውቁ ነበር። ከራሳቸው የሚበልጥ የታሪክ አካል እንደሆኑ ያውቁ ነበር። የሄኖክ መጀመሪያ ዓመታት እንደ እርሻና የእጅ ጥበብ ያሉ ተግባራዊ ክህሎቶችን ብቻ ሳይሆን መላ ሕይወቱን የሚቀርጽ መንፈሳዊ እውነቶችን በመማር አሳልፏል። አባቱ ያሬድ ስለ አዳምና ሔዋን፣ ስለ ገነት፣ ስለ ውድቀት፣ ስለሚመጣው አዳኝ የእግዚአብሔር ተስፋ ታሪኮችን ይነግረው ነበር። አያቱ መላልኤል ስለ አምልኮ፣ ስለ ጸሎት፣ የጌታን ስም የመጥራት አስፈላጊነትም አስተምረውታል። ቅድመ አያቱ ቃይናን ዓለም ገና ወጣት በነበረችበትና ሰዎች ከመጀመሪያ ፍጥረት ጋር በጣም ተቀራርበው ይኖሩ በነበረበት የመጀመሪያ ቀናት ትዝታዎችን ያጋሩት ነበር። ለወጣቱ ሄኖክ እነዚህ ዝም ብለው የቆዩ ታሪኮች አልነበሩም፣ ሕያው እውነቶች ናቸው። በአዳም የሄኖክ የልጅነት ዘመን አዳም ገና በሕይወት ነበር። የሰው ልጅ አመጣጥና የእግዚአብሔር የመጀመሪያ ዕቅድ ሕያው አስተዋሽ ነበር። ሄኖክ ከመጀመሪያው ሰው ጋር ተገናኝቶ ስለ ገነት፣ ስለ ሕይወት ዛፍ፣ እግዚአብሔር በማታው ቀዝቃዛ አየር ከሰው ጋር ስለሚመላለስበት ቀን በቀጥታ ሊሰማ ይችል ነበር። ገነት ውስጥ ከእግዚአብሔር ጋር በእውነት ከተመላለሰ ሰው በቀጥታ የመስማት ተጽዕኖ አስቡት። ሄኖክ ከልጅነት ወደ ወጣትነት ሲያድግ በልቡ ውስጥ የሆነ ነገር መንቀሳቀስ ጀመረ። ሌሎች በዘመኑ የነበሩ ወጣቶች በመገንባት በማረስና በመዋጋት ላይ ሲያተኩሩ፣ ሄኖክ ወደ ጥልቅ ነገር ይሳብ ነበር። ብቻውን በጸጥታ ቦታዎች እየተመላለሰ ስለ እግዚአብሔር ያስብ ነበር። አባቱ የነገረውን ታሪኮች ያስብ ነበር። ገና ስም ሊሰጠው በማይችለው ነገር ላይ የመሳብ ስሜት ይሰማው ነበር። የዓለም ነገሮች ሊያረኩት የማይችሉት ነፍሱ ውስጥ ረሃብ ነበር። በልቡ ውስጥ የነበረው መረበሽ መፈታት ያለበት ችግር ሳይሆን መልስ ሊሰጠው የሚገባ ጥሪ መሆኑን መረዳት ጀመረ። የዘመኑ ሰዎች በምድራዊ ፍለጋ ሲረኩ፣ ሄኖክ ከዚያ የሚበልጥ ዘላለማዊ የሆነ ሰዎች ለማግኘት በጣም በሚታገሉባቸው ስኬቶችና ንብረቶች ላይ ከሚበልጥ ነገር በላይ የሆነ ነገር እንዳለ ተሰማው። ስለ እግዚአብሔር በሁለተኛ ደረጃ መስማት አልረካም። እግዚአብሔርን በአካል በቅርበት በቀጥታ ማወቅ ፈለገ። ወጣቱ በጸሎት በማሰላሰል አያቶቹ ያገለገሉት እግዚአብሔርን ለመረዳት ብዙ ጊዜ ማሳለፍ ጀመረ። ዕለታዊ ሥራውን ከመጀመሩ በፊት ብቻውን ከሐሳቡና ከጸሎቱ ጋር ጊዜ ለማሳለፍ በማለዳ ይነሳል። ምስጋና ለማቅረብና መሪነትን ለመፈለግ ቀኑን ሙሉ ቆም ይል ነበር። እያንዳንዱን ቀን በእግዚአብሔር መልካምነትና ታማኝነት ላይ በማሰላሰል ያጠናቅቅ ነበር። ጸሎት ለሄኖክ ብቻ የሚያደርገው ነገር አልነበረም፣ የሚኖርበት መንገድ እየሆነ ነበር። በሄኖክ ዙሪያ የነበሩ ሰዎች
በእርሱ ላይ የተለየ ነገር ማስተዋል ጀመሩ። ሌሎች በሀብት ማከማቸት፣ ስምን በመገንባት ወይም ኃይልን በማግኘት ላይ ሲያተኩሩ፣ ሄኖክ ሙሉ በሙሉ የተለየ ነገር የሚፈልግ ይመስላል። ሌሎች ሊረዱት የማይችሉት ሰላም ነበረው፣ በሁኔታዎች ላይ ያልተመሰረተ ደስታ። ከዚህ ዓለም በላይ ከሆነ ቦታ የሚመጣ የሚመስል ጥበብ፣ የተቸገሩ ልቦችን የሚያጽናናና ግራ የተጋቡ አእምሮችን ግልጽነት የሚያመጣ የራሱ መገኘት ነበረው። ቤተሰቡ ይህ ወጣት በየዓመቱ በመንፈሳዊ ብስለት ሲያድግ ተመለከቱ። ሌሎችን በደግነትና በአዘኔታ እንዴት እንደሚይዝ፣ የእውነትና የማበረታቻ ቃላትን እንዴት እንደሚናገር፣ የሄደበት ቦታ ሁሉ የእግዚአብሔር መገኘት እንዴት እንደሚይዝ ተመለከቱ። እምነቱን የማይጋሩት እንኳን ሄኖክ የተለየ እንደሆነ ማየት ችለዋል። ወደ እርሱ የሚስብ ነገር ነበረው። ሰዎች ሊሰሙት የሚፈልጉት ነገር ነበረው። ከመደበኛ ሕይወት ወደ አስደናቂው ከእግዚአብሔር ጋር ወዳለው ኅብረት የተደረገው ሽግግር በአንድ ሌሊት አልሆነም። እንደ አዲስ ቀን ዘገምተኛ ንጋት ያለ ቀስ በቀስ ሂደት ነበር። ሄኖክ የእግዚአብሔርን ድምፅ ከዓለም ጫጫታ፣ አስፈላጊ ከሆኑና አስፈላጊ ካልሆኑ ነገሮች፣ ከጊዜያዊና ከዘላለማዊ ነገሮች መካከል ያለውን ልዩነት መለየትን እየተማረ ነበር። ቀን በቀን፣ ወር በወር፣ ዓመት በዓመት ልቡ ለአስደናቂ ነገር እየተዘጋጀ ነበር። ሄኖክ ሲያድግ ስሙ ምን ማለት እንደሆነ በግልጽ መረዳት ጀመረ። እሱ በእውነት ለእግዚአብሔር የተወሰነ ነበር። አብዛኛዎቹን ሰዎች ከሚበሉ መደበኛ ፍለጋዎች የተለየ በመለኮታዊ ምስጢሮች ውስጥ እየተጀመረ ነበር። ከፈጣሪ ጋር ባለው የቅርብ ኅብረት ብቻ የሚመጡ ግንዛቤዎችንና ዕውቀትን እየተቀበለ ነበር። ከማንኛውም ሊገምተው ከሚችለው በላይ ለሆነ ዓላማ እየሰለጠነ ነበር። የመዞሪያው ነጥብ ልክ እንደ ንጋት በተራሮች ላይ ቀስ በቀስ መጣ። ድንገተኛ ጊዜ አልነበረም። ነገር ግን ቀስ በቀስ መነቃቃት፣ እግዚአብሔር ወደ ሌላ ነገር እየጠራው እንደሆነ እያደገ የመጣ ግንዛቤ ነበር። ሄኖክ ስሙ መለያ ብቻ ሳይሆን ጥሪ መሆኑን መረዳት ጀመረ። ለእግዚአብሔር የተወሰነ መሆኑን በእርሱ ማመን ብቻ ሳይሆን በእርሱ ሙሉ በሙሉ መኖር ማለት እንደሆነ ተረዳ። የሕይወቱን እያንዳንዱን ገጽታ ለፈጣሪ ፈቃድና ዓላማ ማስረከብ። በወጣትነት ዕድሜው በአንድ ወቅት ሄኖክ ከመቼውም ጊዜ በላይ ከማንኛውም ሰው የሚለየውን ምርጫ አደረገ። ስለ እግዚአብሔር ማወቅ ብቻ በቂ እንዳልሆነ ወሰነ። እግዚአብሔርን እንደ ጓደኛ በግል በቅርበት ማወቅ ፈለገ። በልቡ ውስጥ ያለውን ጥሪ ሙሉ በሙሉ ለመመለስ ከመደበኛው ወጥቶ ወደ አስደናቂው ለመግባት ወሰነ። ይህ ስለ ሃይማኖት ወይም ስለ ሥርዓት ወይም ስለ ሕጎች ስለ መከተል ብቻ አልነበረም። ይህ ስለ ግንኙነት፣ ስለ ጓደኝነት፣ ሁለት አካላት ፍጹም በሆነ ስምምነት አብረው ስለ መመላለስ ነበር። እናም ተፈጠረ ሁሉንም ነገር የሚቀይር አፍታ። ሄኖክ ለመጀመሪያ ጊዜ ከእግዚአብሔር ጋር መመላለስ የጀመረበት ጊዜ የዘፍጥረት መጽሐፍ ምዕራፍ 5 ቁጥር 22 ይህንን አስደናቂ ምዕራፍ ይመዘግባል። ሄኖክም ማቱሳላን ከወለደ በኋላ 300 ዓመት ከእግዚአብሔር ጋር ተመላለሰ፣ ወንዶችና ሴቶች ልጆችንም ወለደ። ነገር ግን ይህ ከእግዚአብሔር ጋር መመላለስ ድንገት አልጀመረም። የጀመረው በዚያ የመጀመሪያ እርምጃ ሄኖክ ከእምነት ወደ ፈጣሪው ንቁ የቅርብ ኅብረት ለመሸጋገር በመረጠበት የመጀመሪያ አፍታ ነበር። ሄኖክ ወደ እግዚአብሔር የመጀመሪያ እርምጃውን ሲወስድ አስደናቂ ነገር አገኘ። እግዚአብሔር አስቀድሞ ወደ እርሱ እየተመላለሰ ነበር። የጽንፈ ዓለሙ ፈጣሪ፣ ሰውን ከመሬት አፈር የፈጠረው አካል በፍጹም ልቡ ሊፈልገው የመረጠውን ይህን ወጣት ለመመላለስ ጓግቶ ነበር። በዚያ ቅጽበት ሄኖክ ከዚህ በፊት ማንም ሰው ጋር አጋጥሞት የማያውቀውን ግንኙነት ውስጥ ገባ። ከእግዚአብሔር ጋር መመላለስ ጀመረ። በመንፈሳዊ ብቻ ሳይሆን በጥሬው፣ በግል፣ በቅርበት። ለሰው ልጅ ታሪክ እጅግ አስደናቂው ግንኙነት መድረኩ ተዘረጋ። ይህ በሰው ልጅ ታሪክ ውስጥ ከዚህ በፊት ተደርጎ የማያውቅ ነገር መጀመሪያው ነጥብ ነበር። አንድ ሰው ከእግዚአብሔር ጋር ፍጹም በሆነ ኅብረት፣ ፍጹም በሆነ ስምምነት ሲመላለስ። ሄኖክ ከሁሉ በላይ ለሆነው አምላክ ለራሱ ሕይወት ለውጥ ብቻ ሳይሆን ለቀጣዩ ትውልድ ሁሉ ከእግዚአብሔር ጋር መመላለስ ምን ማለት እንደሆነ ምስክር ሆኖ የሚያገለግል ወደ ሆነ የጠበቀ ግንኙነት ውስጥ ገብቷል። አስደናቂው ጉዞም እዚያ ተጀመረ። ከእግዚአብሔር ጋር መመላለስ ዓለም ቀደም ሲል አይታው ከማታውቀው ሁኔታ ጋር የሚመሳሰል ነበር። መጽሐፍ ቅዱስ ሄኖክ ከእግዚአብሔር ጋር እንደተመላለሰ ሲናገር እኛ ልንገምተው ከምንችለው በላይ የሆነ ነገር እየገለጸ ነው።
ይህ ዝም ብሎ መጸለይ ወይም ማመን ብቻ አልነበረም። ይህ በሰውና በፈጣሪው መካከል የነበረ እውነተኛ አካላዊና ግላዊ የጠበቀ ግንኙነት፣ ወዳጅነት ነበር። ሁለት ጓደኞች አብረው ሲሄዱ፣ ሲወያዩና የሐሳብ ልውውጥ ሲያደርጉ እንደምናያቸው በሄኖክና በእግዚአብሔር መካከል የሆነውም እንደዚሁ ነው። ሆኖም ይህ ጓደኝነት ዘላለማዊ ፈጣሪና በምድራዊ ሰው መካከል የነበረ ነው። በዘፍጥረት ምዕራፍ 5 ቁጥር 22 ላይ መመላለስ የሚለው የዕብራይስጥ ቃል በየዕለቱ ከምናደርገው ተራ የእግር ጉዞ ጋር ተመሳሳይ ነው። ነገር ግን ሄኖክ ከእግዚአብሔር ጋር እንደተመላለሰ ሲነገር እርሱ በትክክል ከአምላክ ጎን ይሄድ እንደነበር ያሳያል። እግዚአብሔር ለሄኖክ የሚታይ መልክ ይገልጥለት ነበር። አብረው እንደ ጓደኛ ይሄዱና ይነጋገሩ ነበር። ይህ በራእይ ወይም በሕልም የታየ አልነበረም። ይልቁንም ቀን በቀንና ዓመት በዓመት የተከናወነ እውነተኛ አካላዊ ኅብረት ነበር። ስለ ፍጥረት፣ ስለ ወደፊቱ ጊዜና ስለ ዓለም ምስጢራት ሄኖክ እግዚአብሔርን ሁሉ መጠየቅ ይችል ነበር። እግዚአብሔርም የልቡን ሐሳብ፣ ዕቅዱን፣ የሚያሳስበውንና ለሰው ልጆች ያለውን ፍትሕ ለሄኖክ ይገልጥለት ነበር። ስለ ዓለም ክፋት፣ ስለሚመጣው ፍርድ፣ ስለ እግዚአብሔር የማዳን ዕቅድ ይወያዩ ነበር። ይህ ደግሞ ሄኖክን በምድር ከኖሩት ሰዎች ሁሉ ለይቶታል። ሄኖክ ከእግዚአብሔር ጋር ያለውን ግንኙነት እየቀጠለ ሲሄድ ለሌሎች የተሰወሩ ነገሮችን እግዚአብሔር ይገልጥለት ጀመር። በይሁዳ መልእክት ቁጥር 14 እንደምናነበው ሄኖክ የሰባተኛው ከአዳም ወገን ሆኖ ስለ መጪው ፍርድ ትንቢት ተናግሯል። እርሱ ከእግዚአብሔር ጋር ለራሱ ጥቅም ብቻ የሚመላለስ ሰው አልነበረም። ይልቁንም ፈጣሪያቸውን እየረሱ ለነበሩ ሰዎች ነቢይና የጽድቅ ሰባኪ ነበር። ሄኖክ የተናገረው ቃል ሁሉ ከእግዚአብሔር ጋር ካደረጋቸው ውይይቶች የመጣ ነበር። ስለ ፍርድ ሲናገር እግዚአብሔር ያሳየውን ነበር የሚናገረው። መልእክቱም አስፈሪና በተመሳሳይ ጊዜ ተስፋ ሰጪ ነበር። እርሱ የጌታን ዳግም ምጽአት፣ ቅዱሳኑን አስከትሎ መምጣቱንና በምድር ላይ የጽድቅ መንግስቱን ማቋቋሙን በትንቢት ተናግሯል። የሄኖክ ልጅ ማቱሳላ መወለድ በሰው ልጅ ታሪክ ውስጥ እጅግ አስፈላጊ ከሆኑት ጊዜያት አንዱ ነው። ማቱሳላ የሚለው ስም ትርጉም ሲሞት ይመጣል ወይም ሲሞት ይላካል ማለት ነው። እግዚአብሔር ለሄኖክ እንደገለጸለት የዚህ ልጅ ሞት በምድር ላይ የእግዚአብሔር ፍርድ እንደሚመጣ ምልክት ነበር። ማቱሳላ በታሪክ ረጅሙን ዕድሜ 969 ዓመት የኖረ ሰው ነበር። እያንዳንዱ የሕይወቱ ዓመት ለሰው ልጆች ንስሐ እንዲገቡ የተሰጠ የእግዚአብሔር የምህረት ጊዜ ነበር። ማቱሳላ ሲያድግና ስሙ ሲጠራ ለሄኖክም ሆነ ለትውልዱ እግዚአብሔር ስለ ፍርዱ የሰጠውን ማስጠንቀቂያ የሚያስታውስ ነበር። የማቱሳላ መወለድ በሄኖክ ሕይወት ውስጥ ሌላ ትልቅ ለውጥ አመጣ። ከዚህ በኋላ ከእግዚአብሔር ጋር የነበረው መመላለስ ይበልጥ ተጠናከረ። አባት በመሆኑ እግዚአብሔር ለልጆቹ ያለውን ፍቅር ይበልጥ ለመረዳት የቻለበት ጊዜ ነበር። ይህ 300 ዓመታት የፈጀው ጥልቅ ኅብረት የሄኖክን ሕይወትና አገልግሎት እስከ መጨረሻው ቀረጸው። የዘፍጥረት መጽሐፍ ምዕራፍ 5 ቁጥር 22 በሄኖክ ሕይወት ቀጣይ ምዕራፍ ውስጥ ስላለው አስደናቂ ነገር ይገልጻል። ሄኖክ ማቱሳላን ከወለደ በኋላ ከእግዚአብሔር ጋር 300 ዓመት ተመላለሰ። ወንዶችና ሴቶች ልጆችንም ወለደ። 300 ዓመት ከእግዚአብሔር ጋር መመላለስ፣ ይህ ምን ሊመስል እንደሚችል መገመት ትችላላችሁ? ይህ አልፎ አልፎ የሚደረግ ግንኙነት ወይም የዘፈቀደ የኅብረት ጊዜ አልነበረም። ይህ ፈጣሪና ፍጡሩ ለ300 ዓመታት በየዕለቱ ያደረጉት የጠበቀ የኅብረት ጊዜ ነበር። በእነዚህ 300 ዓመታት ውስጥ የሄኖክ ከእግዚአብሔር ጋር ያለው ግንኙነት ማንም ሰው ቀደም ብሎ አግኝቶት የማያውቀውን ጥልቀት ደርሶ ነበር። እያንዳንዱ ቀን አዳዲስ ንግግሮችን፣ አዳዲስ መገለጦችንና ስለ ሁሉን ቻይ አምላክ ልብና ሐሳብ አዳዲስ ግንዛቤዎችን ይዞ ይመጣ ነበር። ሌሎች ሰዎች በዕለት ተዕለት ጉዳዮቻቸው በግንባታ በእርሻና ቤተሰብን በማስተዳደር ተጠምደው በነበረበት ወቅት ሄኖክ ግን ከዓለም ፈጣሪ ጋር ይመላለስ ነበር። የምድር ጥበብ ሊያስተምረው የማይችለውን ነገር ይማር ነበር። በ300 ዓመታት ውስጥ ምን ያህል ነገሮች ሊፈጠሩ እንደሚችሉ አስቡ። መንግስታት ሊነሱና ሊወድቁ ይችላሉ። አያሌ ትውልዶች ሊመጡና ሊሄዱ ይችላሉ። ዓለም ሙሉ በሙሉ ሊለወጥ ይችላል። ነገር ግን በእነዚህ ዘመናት ሁሉ አንድ ነገር ጸንቶ ነበር። ሄኖክ ቀን ከቀን፣ ዓመት ከዓመት፣ 10 ዓመት ከ10 ዓመት ከእግዚአብሔር ጋር ይመላለስ ነበር። ይህ አስደናቂ የኅብረት ጊዜ ሳይቋረጥ ቀጠለ። ይህ የሄኖክ ሕይወት ዋና መለያ ባህሪ ነበር። ይህ የተራዘመ የመለኮታዊ ኅብረት ጊዜ ለሄኖክ የግል ጥቅም ብቻ አልነበረም። እግዚአብሔር ለራሱ ለሄኖክ ብቻ ሳይሆን ለመላው የሰው ልጅ ታሪክ የሚተርፍ አገልግሎት እያዘጋጀው ነበር። በእነዚህ የእግር ጉዞዎች ወቅት
የተቀበላቸው መገለጦች ለዓለም የሚያስተላልፈውን መልእክት ቅርጽ ሰጡት። ያገኘው ጥበብ በዘመኑ የነበረውን ማታለያ ለይቶ እንዲያውቅና የእግዚአብሔርን እውነት በግልጽነትና በስልጣን እንዲናገር አስቻለው። ዓመታት እያለፉ ሲሄዱና የሄኖክ ከእግዚአብሔር ጋር ያለው ኅብረት እየቀጠለ ሲሄድ ትንቢታዊ አገልግሎቱም አስቸኳይና ኃይለኛ እየሆነ መጣ። ስለ ወደፊቱ ረቂቅ ክስተቶች ብቻ አልነበረም የሚናገረው፣ ይልቁንም እየመጣ ስላለው ፍርድ ግልጽና ዝርዝር ማስጠንቀቂያዎችን ይሰጥ ነበር። ሄኖክ ለክፉ ትውልድ የሰጠው ማስጠንቀቂያ በጥላቻ ወይም በቁጣ የመነጨ አልነበረም። የመጣው በሰው ልጅ ዓመፅ እግዚአብሔር በልቡ የተሰማውን ሐዘን በተረዳ ልብ ነበር። በዘፍጥረት ምዕራፍ 6 ቁጥር 6 እግዚአብሔር ሰውን በምድር ላይ በመፍጠሩ እንደተጸጸተና በልቡም እንዳዘነ ይነግረናል። ሄኖክ ይህንን መለኮታዊ ሐዘን በዓይኑ ተመልክቷል። ሄኖክ ያመጣው መልእክት አስፈሪ መሐሪም ነበር። አዎን፣ ፍርድ በእርግጥ ይመጣል። ጎርፍ ክፉውን ዓለም እንደሚያጠፋ እርግጠኛ ነበር። ነገር ግን አሁንም ለንስሐ ጊዜ ነበር። ሰዎች ከክፉ መንገዳቸው እንዲመለሱና ይቅርታን እንዲያገኙ ዕድል ነበር። ሄኖክ የሰበከው እያንዳንዱ ስብከት፣ የሰጠው እያንዳንዱ ማስጠንቀቂያ በእርግጥ ወደ ድነት የሚደረግ ጥሪ ነበር። ማስጠንቀቂያዎቹ የደበዘዙ ዛቻዎች ሳይሆኑ እግዚአብሔር በጉዟቸው ወቅት የገለጠለት የነገሮች ዝርዝር መግለጫዎች ነበሩ። ይሁን እንጂ ለሄኖክ ማስጠንቀቂያ የነበረው ምላሽ በታሪክ ውስጥ እንደታየው ተመሳሳይ ነበር። አብዛኛው ሰው መልእክቱን ውድቅ አደረገው። በክፋታቸው ቀጠሉ። የመለኮታዊ ፍርድን ሐሳብ አፌዙበት። ለጊዜያዊ ደስታና ጥቅም ብቻ ኖሩ። የሄኖክ ቀላል አኗኗር እንደ ሃይማኖታዊ አክራሪነት በመቁጠር አቃለሉት። ሄኖክ ስለ ፍርድ ሲናገር የቆየው ለብዙ አስርት ዓመታት ወይም ለዘመናት ነው። ነገር ግን ምንም አልሆነም። ይህ በእርግጥ የሄኖክ ማስጠንቀቂያዎች ሐሰት መሆናቸውንና ዓለምን የሚፈርድ አምላክ እንደሌለ ያረጋግጥላቸው እንደነበር አስበው ይሆናል። ይህ አመለካከት ከብዙ ሺህ ዓመታት በኋላ በሁለተኛ ጴጥሮስ ምዕራፍ 3 ቁጥር 4 ላይ የመምጣቱ ተስፋ ወዴት አለ? አባቶች ከሞቱበት ቀን ጀምሮ ሁሉ እንደ ቀድሞ ፍጥረት ሁሉ ይኖራሉና ብለው በሚሳለቁባቸው ሰዎች ዘንድ ተስተጋብቷል። ነገር ግን ሄኖክ የእግዚአብሔርን የጊዜ አቆጣጠር ከሰው የጊዜ አቆጣጠር የተለየ መሆኑን ተረድቶ ነበር። በፍርድ ላይ የሚታየው መዘግየት ፍርዱ እንደማይመጣ የሚያሳይ ሳይሆን የእግዚአብሔርን ትዕግስትና ምሕረት የሚያሳይ ማስረጃ ነበር። የሄኖክ የትንቢት አገልግሎት ዘመናት ሲከማቹ መንፈሳዊ ብስለቱ ወደ አስደናቂ ደረጃ ደረሰ። ከእግዚአብሔር ጋር ያሳለፋቸው 300 ዓመታት ከማንም ሰው በተለየ መልኩ ለውጠውት ነበር። የእግዚአብሔርን ጥበብ ተላብሷል። የእግዚአብሔርን ባህሪ አንጸባርቋል። እንዲሁም ሰው ሊሆን የሚገባውን ምሳሌ ሆኖ ተገኝቷል። ኃጢአት ወደ ዓለም ባይገባ ኖሮ አዳም ሊሆን የሚችለው ሰው እርሱ ነበር። ይህ መንፈሳዊ ብስለት የአእምሮ ዕውቀት ወይም የስሜት ተሞክሮ ብቻ አልነበረም። ሙሉ ሰውነቱ የተለወጠበት ለውጥ ነበር። ሄኖክ እንደ እግዚአብሔር ያስብ፣ እግዚአብሔር የሚሰማውን ይሰማ፣ ዓለምን በእግዚአብሔር ዓይን ያይ ነበር። ከእግዚአብሔር ፈቃድ ጋር ከመዋሃዱ የተነሳ የገዛ ፍላጎቱ ሙሉ በሙሉ ለፈጣሪው ዓላማ ተገዝቶ ነበር። በእውነት እርሱ በእግዚአብሔር ልብ የሚወደድ ሰው ነበር። የሄኖክ ዝና ከቅርብ ማህበረሰቡ አልፎ በመላው ጥንታዊ ዓለም ተሰራጨ። የሄኖክ አገልግሎት ውጤት ምንም ያህል ቢበዛና ቢቀንስ በእርሱ የሕይወት ዘመን ውስጥ የነበረው ተጽዕኖ ከፍተኛ ነበር። አብዛኛው ሰው መልእክቱን ውድቅ ቢያደርገውም ሁልጊዜ የእርሱን ቃል ሰምተው የተቀየሩ ሰዎች ነበሩ። የሄኖክ ሕይወትና አገልግሎት እግዚአብሔርን በእውነት ከሚሹና ከእርሱ ከሚሸሹ ሰዎች መካከል እንደ መለያ መስመር ሆኖ አገለገለ። እነዚህ 300 ዓመታት ሄኖክን ለሚመጣው ታላቅ ክብርና እግዚአብሔር ወዳዘጋጀለት የሕይወት ምዕራፍ ያዘጋጁት ነበሩ። እያደር ከምድር ይልቅ በሰማያዊ መንግሥት ይኖር ነበር። ከምድር ይልቅ በእግዚአብሔር መገኘት ውስጥ ጊዜውን ያሳልፍ ነበር። ሄኖክ ከእግዚአብሔር ጋር በነበረው የ300 ዓመታት ጉዞ በሰው ልጅ ታሪክ ውስጥ እጅግ አስደናቂ የሆነውን ክስተት የሚቀድም ሁኔታ ተፈጠረ። ከተለመደው የሰው ልጅ ተሞክሮ በላይ የነበረው ይህ ሰው ከሰው ልጅ ሕልውና በላይ ለመሻገር ተቃረበ። ከእግዚአብሔር ጋር በምድር ላይ ይሄድ የነበረው ይህ ነቢይ ማንም ሊገምተው በማይችለው መልኩ ከእግዚአብሔር ጋር ለመሄድ ተዘጋጅቷል። ለ300 ዓመታት ከእግዚአብሔር ጋር ከተጓዘ በኋላ ታይቶ የማይታወቅ ነገር ሊፈጠር ነበር። እግዚአብሔር የሄኖክን ታማኝ ሕይወት፣ የወሰነ ልቡንና የማይናወጥ ታዛዥነቱን ይከታተል ነበር። ሄኖክ ዓለም ሊሰጠው ከሚችለው ደስታና ስኬት ሁሉ በላይ ከፈጣሪው ጋር ያለውን ኅብረት እንደመረጠ ተመልክቷል። እግዚአብሔርም በሰው ልጅ ታሪክ ውስጥ ፈጽሞ ታይቶ የማይታወቅ ውሳኔ ወሰነ። ሄኖክን ሞትን ሳያጣጥም ሞትን ሳይቀምስ ወደ ሰማይ እንዲወሰድ አደረገው።
ይህ ድንገተኛ ወይም የታሰበበት ውሳኔ አልነበረም። እግዚአብሔር ይህን ታላቅ ክስተት ሄኖክ ከእርሱ ጋር መራመድ ከጀመረበት ጊዜ አንስቶ ሲያቅደው የነበረ ለመሆኑ እርግጥ ነው። የተካፈሏቸው ንግግሮች፣ አብረው የወሰዷቸው እርምጃዎችና እግዚአብሔር የገለጠለት እውነታዎች ሁሉ ወደዚህ ወቅት ይመሩ ነበር። ሄኖክ ከእግዚአብሔር ጋር እጅግ ከመቀራረቡ፣ ፈቃዱን ከመለየቱና በመገኘቱ ከመለወጡ የተነሳ ሞት እንደዚህ ላለው ሰው ተገቢ አልነበረም። ሄኖክን የመተርጎም ውሳኔ የእግዚአብሔርን ልብ ይገልጣል። እርሱ ሰብአዊነትን በአጠቃላይ ብቻ ሳይሆን ግለሰቦችንም በጥልቀትና በግል ይወዳል። እግዚአብሔር ከሄኖክ ጋር የነበረው ቅርበት በጣም ጠንካራ ስለነበር ኅብረታቸው በሞት እንኳ ለጊዜው እንዲቋረጥ መፍቀድ አልቻለም። ይህ ፍቅር ከፍተኛ ደረጃ ነው። ፈጣሪ ከፍጥረታቱ አንዱ ጋር ያለውን ወዳጅነት የሰው ልጅ ሕልውና ደንቦችን እስከ መጣስ ድረስ የሚወድበት አጋጣሚ ነበር። ይሁን እንጂ የእግዚአብሔር ውሳኔ የተመሰረተው ለሄኖክ በማድላት አልነበረም። ሄኖክ ለፈጣሪው ደስ የሚያሰኝ ሕይወት ኖሯል። ሁሉም ሰው በዓለማዊ ምኞት በተጠመደበት ጊዜ ሄኖክ እግዚአብሔርን የሕይወቱ ማዕከል አድርጎት ነበር። ሌሎች የራሳቸውን መንግሥት ሲገነቡ፣ ሄኖክ በእግዚአብሔር መንግሥት ይሄድ ነበር። ሄኖክ በየዕለቱ ከሁሉን ቻይ አምላክ ጋር ባለው ኅብረት ይበልጥ ቅዱስ እየሆነ ነበር። እግዚአብሔር ለሄኖክ መነጠቅ የመረጠው መንገድ እንደ ውሳኔው ሁሉ አስደናቂ ነበር። ምንም ሕመም፣ አደጋ ወይም የጤና መጓደል አልነበረም። በአንድ ወቅት ሄኖክ በምድር ላይ ከእግዚአብሔር ጋር ይሄድ ነበር። በሚቀጥለው ቅጽበት ደግሞ በሰማይ ከእግዚአብሔር ጋር ይራመድ ነበር። ዘፍጥረት ምዕራፍ 5 ቁጥር 24 ይህን ድንቅ ክስተት ሄኖክም ከእግዚአብሔር ጋር ሄደ፣ እግዚአብሔርም ስለወሰደው አልተገኘም በሚሉ ቀላልና ጥልቅ ቃላት ይገልጸዋል። ይህ አልተገኘም የሚለው ቃል ድንገት ያለማስጠንቀቂያ ሄኖክ መጥፋቱን ያሳያል። ቤተሰቦቹ በየቦታው ቢፈልጉትም ምንም ምልክት አላገኙም ማለት ነው። የዕብራውያን መጽሐፍ የሄኖክን መነጠቅ የቻለበትን ምክንያት ሲገልጽ በእምነት ሄኖክ ሞትን እንዳያይ ተወሰደ፣ እግዚአብሔርም ስላፈለሰው አልተገኘም፣ ሳይወሰድ በፊቱ እግዚአብሔርን ደስ እንዳሰኘ ተመስክሮለታልና ይላል። የዕብራውያን መልእክት ምዕራፍ 11 ቁጥር 5። እዚህ ጋር ቁልፍ ቃሉ እምነት ነው። የሄኖክ እምነት ዝም ብሎ እግዚአብሔር መኖሩን ማመን ብቻ ሳይሆን በእያንዳንዱ የሕይወት ዘርፍ በእግዚአብሔር መታመን ነበር። እምነቱ የተመሰረተው ከእግዚአብሔር በሚያገኘው ጥቅም ላይ ሳይሆን እግዚአብሔር ማን እንደሆነ ላይ ነበር። የሄኖክ መነጠቅ በዘመኑ የነበሩትን ሰዎች በከፍተኛ ሁኔታ አስደንግጧል። ለእነርሱ የሄኖክ ድንገተኛ መጥፋት በተፈጥሮ ሊብራራ የማይችል ነበር። ይህ ደግሞ ሄኖክ ስለ መለኮታዊ ፍርድ ይሰጥ የነበረውን መልእክት እውነተኛነት እንዲጠራጠሩ አደረጋቸው። ለታመኑት ግን ይህ ድርጊት እምነታቸው ከንቱ እንዳልሆነ የሚያረጋግጥና ጥልቅ ማበረታቻ ነበር። ሄኖክ ለወደፊት ትውልድ የተወው ምስክርነት ልዩ ነው። ሕይወቱ የሰው ልጆች ከፈጣሪያቸው ጋር ጥልቅ ኅብረት ማድረግ እንደሚችሉ ሕያው ማረጋገጫ ሆኗል። የሄኖክ ምሳሌ እንደሚያሳየው አስደናቂ መንፈሳዊ ተሞክሮዎች ለተወሰኑ ሰዎች ብቻ የተገደቡ ሳይሆኑ እግዚአብሔርን በሙሉ ልባቸው ለሚሹ ሁሉ የተከፈቱ መሆናቸውን ነው። የተወደዳችሁ የቻናሌ ቤተሰቦች በዛሬው ቪዲዮ ስለ ሄኖክ ታሪክ ወደ እናንተ እንዲያደረስኳችሁ በታሪኩ እንደተማራችሁበት ተስፋ አደርጋለሁ። በሌላ መጽሐፍ ቅዱሳዊ ታሪክ እስክመለስ ላይክ፣ ኮሜንት፣ ሼር በማድረግ አብራችሁን ሁኑ። ይህ የሄኖክ ታሪክ ለእርሶ ምን አይነት ትምህርት፣ ምን አይነት ጥያቄዎች ወይም ምን አይነት ነጸብራቆችን ፈጠረልዎት? ኮሜንት ላይ ይጻፉ። አዳዲስ ሰዎች ሰብስክራይብ ማድረግ አሁንም አትርሱ። ይህ ወደ ብርሃን የዩቲዩብ ቻናል ነው። የተወደደ ጊዜ ይሁንላችሁ።